ታቦት ጽዮንን እዚህ ያስቀምጡታል። እቺ መንበሯ ናት። መንገድ ሲሄዱ ያጥፍቷል። መሰዊያ ይሄ ነው። ከናስ ነው። በጣም ከባድ ነው። እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንም እንደጎበኟት ይነገራል። አሁን ይሄ የምትመለከቱት መስቀል አርባ ምንጮችን ያፈለቁት የአቡነ አረጋዊ መስቀል ነው። አቡነ አረጋዊ ጻድቁ እቺ ሲል ታምራዊ ሲልናት አሻሚ ጎሳ አሻሚ እንትና መቆሚያው የንጉሱ አፄ ገብረ መስቀል ነው። የኢጣሊያ ቦምብ የምታሸንፍ የብርብር ማርያም ይላሉ አባቶች። 1140 ሜትር ይዝምታል። ብዙ ኢትዮጵያውያን ከዚህ በኋላ እዚህ ቦታ መጥተው ይህን ታሪክ እንደሚያዩ ሙሉ እምነት አለ። ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን። ዛሬ እጅግ በጣም ታሪካዊ ቀን ነው። አሁን የምንገኘው በኃይሌ ሪዞርት ነው። ከደቂቃዎች በኋላ ተነስተን ወደ ብርብር ማርያም እንሄዳለን። እጅግ በጣም ጥንታዊትና ታሪካዊት የሆነች ቤተክርስቲያን ነች። ክቡራን ተመልካቾቻችን በኢትዮጵያ ሰዓት አቆጣጠር ከጠዋቱ 12 ሰዓት ሆኗል። አሁን የምገኘው በታሪካዊቷ ከተማ በአርባ ምንጭ በኃይሌ ሪዞርት ነው። የምንጓዘው ደግሞ የ3000 ዓመት ታሪክ ባለቤት ወደ ሆነችው ወደ ብርብር ማርያም ገዳም ነው። በኢትዮጵያ እንደሚታወቀው መስዋዕተ ኦሪት ይሰዋባቸው የነበሩት እንደ አክሱም ጽዮን፣ እንደ ተድባበ ማርያም፣ እንደ መርጡለ ማርያም፣ እንደ ጣና ቂርቆስ ያሉ አስገራሚ ገዳማት አሉ። ከነዛ መካከል ብርብር ማርያም ተጠቃሿ ናት። በብርብር ማርያም መስዋዕተ ኦሪት ይሰዋ ነበረ። እንደነ ቅዱስ ያሬድ እንደነ አቡነ አረጋዊ ያሉ ቅዱሳንም እንደጎበኟት ይነገራል። እዚህ ታሪካዊ ገዳም የ3 ሰዓት መንገድ እንጓዛለን። ወደ 73 ኪሎ ሜትር እንደማለት ነው። ማን ያዘዋል? እሸቱ፣ ዶክተር ጌትነት ፈለቀና ሌሎች የስራ ባልደረቦች ያሉ። በጉዟችን ብዙ ነገር እናያለን፣ እንማራለን። ጉዟችን ይቀጥላል። እንግዲህ እንደምታዩት ዝናብ እየዘነበ ነው። መንገዱ ደመና በደመና ሊሆን ይችላል፣ ግን አብሮን ኤክስፐርት የሆነ ሹፌር አለ። እግዚአብሔር አምላክም ይከተለናል ማለት ነው። አብራችሁን ቆዩ፣ የትም እንዳትሄዱ። ጅንግ ነው እንግዲህ እንደምትመለከቱት። ዶክተር እንዴት ነው መንገዱ? መንገዱ ያው እንደሚታየው በጣም ከባድ ነው። እንግዲህ የ3000 ዓመት ታሪክ ያላት ብርብር ማርያም ገዳም እየተጓዝን እንገኛለን። በጣም መንገዱ ያንሸራትታል። እኛ ከመኪናችን ወርደን እየሄድን ነው። በዚሁ አጋጣሚ የዞኑ መንገድ ትራንስፖርት ቢያስብበት ጥሩ ነው ላለው። ምክንያቱም እንደዚህ አይነት ቦታዎች በርካታ ቱሪስቶች፣ በርካታ ዓለም አቀፍ ጎብኚዎች ሊጎበኙትና ሊያዩ ስለሚገባ በእውነት መንገዱ ቢስተካከል በጣም ብዙ ሰው ይሄንን አንጋፋ ቦታ ወይም ስፍራ ሊያይ ይገባል የሚል እምነት አለኝ። ማን ያዘዋል? ያው እየተንሸራተትን እየሄድን ነው። መኪናችን በጣም ተቸግሯል እንደሚታየው፣ ግን እጅግ ደስ ያሰኛል። ዝናቡም ከላይ እየወረደ ነው። ሰውም እንደምታየው ህፃናቱ ጭምር ወደ ብርብር ገዳም እየተጓዙ ነው። ዛሬ መስከረም 21 የብዙኃን ማርያም በዓል ነው፣ ክብረ በዓል ነው። በመሆኑም እዚህ ቦታ ላይ እንግዲህ ታቦተ ጽዮን እንዳረፈች ይነገራል። ዛሬ 2800 ወይም የዛሬ 3000 ዓመት እንደማለት ነው። ታቦተ ጽዮን ለተወሰነ ጊዜ በዚህ ቦታ አርፋ መስዋዕተ ኦሪትም ይሰዋ እንደነበረ የቦታው ታሪክ ይጠቁማል። በኋላም ደግሞ እነ አቡነ አረጋዊ እነ ቅዱስ ያሬድ ከአፄ ገብረ መስቀል ጋር እዚህ ቦታ እንደመጡም ይነገራል። በተለይ አቡነ አረጋዊ መስቀላቸው እዚህ ይገኛል፣ እዚህ ገዳም ይገኛል። አርባዎቹን ምንጮች ያፈለቁበት መስቀላቸው ነው። እንግዲህ በቦታው ላይ በአይናችን የምናየው ይሆናል። የእግዚአብሔር ድልድይ በመባልም የሚታወቀውን አባያና ጫሞ ሐይቅ መሀል የሚገኘው የእግዚአብሔር ድልድይንም የከፈሉበት ያ መስቀላቸው በዚህ ቦታ እንደሚገኝ ይነገራል። ይህ ብቻ ሳይሆን ቅዱስ ያሬድም እዚህ ቦታ ላይ መንፈሳዊ ምስጋናን አቅርቦበታል። በተጨማሪ ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ መስቀሉ አፄ ዘርዓ ያዕቆብ ኢትዮጵያን ሲያዞሩ በተመሳሳይ መልኩ እዚህ ብርብር ገዳም ማርያም እንደመጣች ይነገራል። ስለዚህ በጣም አንጋፋ ቦታ ነው የምንሄደው ማለት ነው። ያየር መስጊድ እየጠበቀን ነበር እኛ ነው እንዴ? እሺ፣ ሰላም ናችሁ? እንኳን ሰላም ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። አዎ፣ ዛሬ ዝናብ ነው። መንገዱም እንደሚታየው ትንሽ ያስቸግራል። ወደፊት ደግሞ ስንመጣ መንገዱ ተሰርቶ እንደምንመጣ ተስፋ አለኝ። እስቲ ያው እግዚአብሔር ብረዳና መንግስት ቢገባ ነው እንጂ አሰቃይ መንገድ ማርያም እንግዲህ በደቡብ ኢትዮጵያ መጀመሪያ ከክርስቶስ ልደት በፊት 960 ላይ ነበር እዚህ
በዘመነ ኦሪት የተመሰረተችው አስቸጋሪ ነው። በዚህ ነገር ላይ ቱሪዝም መስህብ ሆና መንግስት የምታገልግል ቤተክርስቲያን ናት። አሁን መኪና መግባት አልቻለም። ዛሬ ከባድ ነው። እንግዲህ መንግስት በዚህ ላይ ትኩረት ቢሰጥ እስቲ በእናንተ ተስፋ እናደርጋለን። ከአማራ ክልል ከትግራይ ጨምሮ ነው ሰዎች የሚመጡት። ግን ዛሬ መኪና አድባባይ ላይ ብዙ መኪናዎች ቆመዋል። ወደዚህ ማለፍ አልቻለም። ከመንገድ ማጣት ተነሳ። ያው ሄዳችሁ ታያላችሁ 1200 ዓመት ያስቆጠሩ ብራና መጻፎች 3000 ዓመት ያስቆጠሩ የኦሪት መሰውያ አውድ መሰውያዎች ብዙ የነገስታት ጽዋዎች ብዙ ቅርሶች እዛ ታዩታላችሁ። እነ ፕትራሪ ሀብተ ጊዮርጊስ ጦር ሚኒስትር የሰጣቸው መስቀሎች እና እነ ጀሮንድ ንጉስ ተሰማ ጅሮ የሰጡት መስቀሎች ብዙ ነገሮች እዛ ሄዳችሁ የምታዩት ነገር ነው። እና እዚህ ብዙ ቅርሶች አሉ። ብዙ ሰዎች እንግዳዎች ይመጣሉ። እንዴት እናራግፈው? የመንገዱ ነገር ትንሽ ያሳስባል። ይሄን የመሰለ ቅዱስ ቦታ መንገድ መሰራት አለበት። ዞናችን፣ ክልላችን፣ መንግስታችን ማሰብ አለበት። ማስተባበር ካለብን እኛም ማስተባብረን ይሄን ታሪካዊ ቦታ ሰዎች ሁሉ እየመጡ መባረክ መቀደስ አለባቸው። እኛ እድለኞች ነን። ወደዛ እየሄድን ነው። ያን ተራራ ሳይው ገረመኝ። እንደውት እዩት፣ እዛ ጋር አያችሁት? ይሄን ኮዶክተር ነው መስሎት ኦሪል ስለሆነ የትኛውንም ጭቃ ኦቨር ካልሆነ በስተቀር የመጣት አቅም አለ። ጋይስ በጣም መንገዱ ያስፈራል። እንደምታዩት ዶክተር እንዴት ነው? እስቲ በእውነት ሊታሰብበት ይገባል። እዚህ ታሪካዊ ቦታ እንዲህ አይነት መንገድ ማየት በጣም ከባድ ነው። ያው መኪናው ወደዚህ እየተኛ ወደዛ እየተኛ አንዱ ባንዱ ላይ እየወደቀ ነው የደረስነው እንደምታዩት። እኛ በጣም የታደልን እዚህ ይሄንን ታሪክ ለማየት እየሄድን ያለን ሰዎች፣ አጠገባችን ደግሞ በጣም ይሄን ቦታ የሚያቅም ክንዴ አስራት ይሰኛል። አርባ ምንጭ አካባቢ ከቱር ጋይድ ነው። ብዙ ስራዎችን ይሰራል። እንዴት ነህ? አይደል ያው ወደ ሃይማኖት ቦታ ስለምንሄድ እንደዛ ቻሌንጅ ይኖረዋል። ስለዚህ ቻሌንጁን ደግሞ ያው በብቃት ነው መጣው።